ፍሰቱ በዛ ከቀጠለ አብይ ብዙ ወርም የሚቆይ አይደለም። ስለዚህ አብይ ሶስት ነገሮችን አስቦ ነው የአርሲ ጭፍጨፋን ያካሄደው። ሶስት ነገሮች አሉ። አንደኛ የምርጫ ሽንፈቱን የመሸፈኛ አጀንዳ ያስፈልጓል። አብይ በፕሮፓጋንዳ ነው ኢትዮጵያን የሚመራ። የምርጫ ሽንፈት ነው ወይስ የምርጫ ቅሌት እንበለው? ምርጫ አልተካሄደማ፣ አሸናፊም ተሸናፊም የለም እንበለው። ግልጽ ነው፣ የቋንቋ ጉዳይ ነው። የምርጫ ቅሌት እንበለው፣ የምርጫ ውርደት እንበለው፣ ተዋርዷል። አብይ ምርጫ የለም። ስለዚህ አሁን አብይ ህገወጥ አገዛዝ አለው። ለምን ኢትዮጵያውያን አልመረጡም? 80% ኦሮሚያ፣ አማራ ክልል ምርጫ የለም። ምርጫ የሚባልም ተካሄደ ከተባለም ራሳቸውን የመረጡት። አብይ ራሱን የመረጠበት የራሱ ብልጽግና ሰዎች መራጭ፣ አብይ ደግሞ ተመራጭ፣ ታዛቢም አብይ፣ ህዝቡም አብይ፣ አገርም አብይ፣ ምርጫ ቦርዱም አብይ፣ ወታደሩም አብይ፣ ሁሉም ነገር አብይ የሆነበት እንትን ያ የታወቀበት ስለሆነ አብይ ምንድነው ያደረገ? ያንን ሽንፈቱን ውርደቱን አጀንዳውን ማስቀየር አለበት። ሙሉ በሙሉ ሽፍት ማድረግ አለበት። ያ ደግሞ እንዴት ነው የሚሆነው? ሾክ ዶክትሪን የሚባል ነገር አለ። አብይ ኢትዮጵያን የሚገዛው በዚህ ዶክትሪን ነው። ሁልጊዜ ሾክ ያደርገዋል። አስደንጋጭ የሆነ ነገር ያመጣና ሰው እያለቀሰ እሱ ስራውን ይሰራል። ሰው ማስለቀስ አለበት። አብይ ሁልጊዜ የራሱን ፖሊሲ የራሱን ቀጣይ እቅድ ለመፈጸም እዚህ ጋር አጀንዳ ፈጥሮ እኛ የት ነው የምንሄደው? ለቅሶ ነው የምንሄደው። አብይስ የት ነው የሚሄደው? ቤተ መንግስት ውስጥ ስራውን ይቀጥላል። አብይ አንድ ሰው እያለቀሰ እኛ ዜጎች ስለሆን ሰው ሲሞት አጀንዳ ታደርጋለህ። ሰው ስለሆን እኛ አብይና የሱ አገዛዝ ግን ሰው ስላልሆኑ ብልጽግና ሜንታሊቲ ስላላቸው ሰው ሲያልቅ ሲጨፈጨፍ ራሳቸውን ጨፍጫፊ ስለሆኑ አጀንዳ አደርጉት። ስለዚህ አጀንዳ ሰጡን ለኛ። አሁን ስለ ምርጫ ተተን ለምን ምርጫው ኢትዮጵያውያንን አንድ ያደረገ ምርጫ የለም ብሎ ሁሉም አካባቢ አንድ ላይ ሆኖ ነው ይሄንን የውሸት ምርጫ መካሄድ የለበትም ብሎ በተለይ ደግሞ ፋኖና የኦሮሞ ነጻነት ሰራዊት በተናበበ መግለጫ ወጡ። አፈጻጸሙንም በትክክል መሬት ላይ እንትን አደረጉ። ያ አብይን አስደንግጧል። እንዴት የኦሮሞ ነጻነት ሰራዊትና ፋኖ አብሮ ተመሳሳይ የሆነ ነገር ፖሊሲ ይፈጽማሉ ብሎ ይደነግጣል አብይ። ስለዚህ ምን ማድረግ አለበት? ይሄንን አጀንዳውን ዳይቨርት ማድረግ አለበት። አንዱ አጀንዳ ዳይቨርሽን እቺ ወዲያውኑ አስፈላጊ ስለሆነች ነው። ነገር ግን ይሄ ነገር እዚህ ላይ አርሲ ላይ አይቆም፣ ይቀጥላል። እንደው ዶክተር ሚልኬሳ ቀደም ሲል አንተ መረጃ ያወጣው እንግዲህ ይሄ ነገር ሊፈጸም እንደሚችል ወለጋ ሊሆን ይችላል፣ አጣዬ ወይም አንድ አብይ አህመድ እንዲያን ነገር የሚፈጽምባቸው የታወቁ ቦታዎች አሉ። ከነዚህ አካባቢዎች በአንዱ ወይም በሁሉም ሊፈጽም እንደሚችል ነው በወቅቱ የገለጽከውና ቀደም ሲል ያልከው ነው። አብይ አህመድ የሆነ ነገር ቢያጣ የሆነ ነገር ለማድረግ አስቀድሞ የተዘጋጀባቸው ብዙ ሴራዎችና ብዙ ተልኮዎች አሉት። ስለዚህ ይሄ ነገር እንደሚፈጸም ቀድሞ የታወቀ የተዘጋጀ አካል ሁሉ ነበረ። ስለዚህ ይሄ ነገር ሆነ፣ ይሄ ነገር ሲሆን ይሄ ነገር መደረግ አለበት ተብሎ እንደውም ከዋዜማ ጀምሮ ነው ግድያው የተፈጸመው፣ ቤተክርስቲያናትም ሲቃጠሉ የነበሩት። ስለዚህ አስቀድሞ የታቀደ ነው ማለት ነው። ምንም ጥርጥር የለም። ይሄ ፕሪፕላንድ ነገር ነው። ቦታውን እርግጠኛ ሆነን አላወቅንም እንጂ ይሄ የታወቀ ነው። እና ትዕዛዝ የወሰዱት የአርሲ አካባቢ ያሉ የነሱ
ፈረ ሪጴሎላ የሚሉት ሲፈልጉ ደግሞ ሪጴሎላ ይሉታል። የመንግስት ሽምቅ ተዋጊ ማለት ነው። ሪጴሎላ ይላሉ እነሱ። አስብ፣ የመንግስት ሽምቅ ተዋጊ መንግስት ፖሊስ እያለ መንግስት ፌደራል ፖሊስ እያለ መከላከያ እያለ የራሱን ሽምቅ ተዋጊ አደራጅተው በየዞኑ አስቀምጠው ለሊት የሚንቀሳቀስ አካል ሽምቅ ተዋጊ ያለው መንግስት። ይሄ ደግሞ አይደለም በሚዲያም ተዘግቧል። ባይዞ ምንድነው የሚሰራ ሽምቅ ተዋጊ? የመንግስት ሽምቅ ተዋጊ ሰውን ማሸበር አይደለም። በሌላ ቋንቋ እኮ የመንግስት ሽምቅ ተዋጊ ማለት የመንግስት ሽብርተኛ ቡድን ማለት እኮ ነው። አብይ እኮ በተለይ ኦሮሚያ ውስጥ እኮ እነሱ ሚዲያን የምትከታተል ከሆነ የመንግስት ሽምቅ ተዋጊ ብሎ እየጨፈሩ ይሄዳሉ፣ ታጥቀው ይሄዳሉ። እና አሁን ይሄንን የወሰደው ሪስፖንሲቢሊቲ የወሰደው አርሲ ውስጥ የሚንቀሳቀስ የመንግስት የኦሮሚያ መንግስት ሽምቅ ተዋጊ ቡድን ነው። ይሄንን አላወቅንም እንጂ አርሲ ውስጥ ይከሰታል የሚል ግምት አልነበረንም። ነገር ግን አርሲ ሊስት ውስጥ ነበር። ደራ፣ ሰላሌ፣ አጣዬ፣ ወሎ እንደዚህ ወለጋ እየተባለ ሃት ስፖት የሚባሉ አብይ ኢንቨስት ያደረገባቸው እንደ ካርድ የሚጠቀምባቸው ቦታዎች አሉ። አብይ በተለይ ሙስሊምና ክርስቲያን በተመለከተ ኦሮሞና አማራን በተመለከተ የሚጠቀምባቸው ቦታዎች ሆት ስፖት የሚባሉ ጂኦግራፊካሊ በጣም ወሳኝ ብሎ እንደ ካርድ የሚጠቀሙ አለ። አብይ ያንን ይመዛል ሲፈልግ እና ያ ነገር ታውቆ ነበር። ስለዚህ ፕሪፕላንድ ነው እሱ። አሁን ይህንን አንዱ ቅድም ብያለው አጀንዳውን ዳይቨርት ካላደረገ ይሄ የምርጫ ውርደቱ ህዝብን እንትን እየቀሰቀሰ ነበር። በተለይ ያልታጠቀ ኢትዮጵያዊም መናገር ጀምሯል። እሺ እኛ እኮ አንተን እንመርጣለን፣ ችግር የለም አብይ፣ ግን እንደዚህ እየሞትን እንቀጥላለን እንደ አንድ ሹፌር ሲናገር የሆነ አይቼ በጣም ሲሪየስ የሆነ ጉዳይ ነው ያ ነገር። በቃ አንተ ትመረጣለህ፣ እሱ ችግር የለም፣ ግን ደግሞ እኔ እንደ አንድ ተራ ሹፌር እየሞትኩ እንደዚህ እቀጥላለሁ ጠቅላይ ሚኒስቴራችን አብይ እያለ ይለምናል። ያ በጣም ሲሪየስ ነው። ያ ህዝባዊ ስሜት ነው ያ። ስለዚህ ያ ምርጫው ራሱ ህዝብን ቀስቅሷል። ህዝብ ተቀስቅሷል። ያንን ማርገብ አይችልም አብይ። ምን ማድረግ አለበት? የሆነ አደገኛ የሆነ አስደንጋጭ የሆነ ነገር መምጣት አለበት። ያንን ህዝቡ ወደዛ ይዞራል። ህዝቡ ያንን ለማየት ለመዳሰስ ያንን ሲያደርግ እሱ ምርጫውን አሸንፊያለሁ እንደዚህ ሆኛለሁ በጣም የተሳካ ኢትዮጵያ መረጠች ኢትዮጵያ አሸነፈች ምናምን ብሎ እሱ ፎቶ ይነሳል አደባባይ ላይ። አንዱ ይሄ ነው። ሌላው ደግሞ አንድ የተሰማ በጣም አስደንጋጭ ዜና ነበር ለአብይ። የኢትዮጵያ ተቃዋሚ ኃይሎች ካውንስል እየመሰረቱ ነው፣ የሆነ ምክር ቤት እየመሰረቱ ነው። የኦሮሞ ነጻነት ሰራዊት እነ ፋኖ እነ ቲዲኤፍ እነ ከአፋር የተለያዩ ሁሉም የኢትዮጵያ ኃይሎች የጋራ ምክር ቤት ሊመሰርቱ ነው ተብሎ ዜና ተሰማ። ያ ነገር አብይ ችሎ አይሰማም። ይሄን አይችልም። ይሄን ያ ይኸውልህ ለተወሰነ ዓመታት ከአብይ ጋር ሰርቻለሁ። አብይን አውቀዋለሁ። አብይ ኢትዮጵያውያን መነጋገር ሲጀምሩ ይደነግጣል። የመንግስት መዋቅር ደግሞ በተለይ የአብይ መዋቅር ደግሞ እንደዚህ አይነት ምክር ቤት ተቋቋመ ተብሎ ከታወጀ ኦፊሻሊ ከታወጀ የአብይ መዋቅር
አንደኛ የፖለቲካ ትጥቁን ይፈታል። እኔ አውቀዋለሁ ይሄን። ሌላው ትጥቅማ ሌላ ጠመንጃ እሱ በቀላሉ ይፈታል። ዋና የፖለቲካ ትጥቅ ነው። የአስተሳሰብ ከአብይ ጋር እንሞታለን የሚል ቡድን ነው የሚያስፈልገው አብይ አይደል? የኢትዮጵያ ኃይሎች የጋራ ምክር ቤት ከመሰረቱ ያ የአብይ ማለቂያ የአብይ ስርዓት ማለቂያ ነው። ያ ቀን ነው አብይ የሚሸነፈው። ያ ዜና ሲሰማ የሆነ ነገርማ ይደረጋል ብዬ እኔ ራሴ አውቀዋለሁ ይሄንን። ስለዚህ በተለይ ደግሞ ፋኖና ኦሮሞ ነጻነት ሰራዊት እንዲጣሉ ሁሉንም ድንጋይ ይፈነቅላል አብይ ይፈነቅላል። ለምን እነኛ እዚህ ጋር ኦሮሞና አማራ ካጣላው ሪዛልቱን ታውቀዋለህ አንተ ማለት የህዝብ ብዛት ጉዳይም አለ፣ የጂኦግራፊ አቀማመጥ ጉዳይም አለ። አብይም ደግሞ እነሱ ሁለቱም ትከሻ ላይ ነው ያለው። በተለይ ደግሞ የኦሮሞ ትከሻ ላይ ነው አብይ ያለ። አሁን እዚህች ላይ አብይ የሚጫወተው በምንም ተአምር የኦሮሞ ኃይልና የአማራ ኃይል ጠላት ሆኖ እንዲቀጥሉ ይፈልጋል አብይ። በፍጹም መነጋገር የለባቸው በፍጹም። እና ያንን አንድ ነገር ልንገርህ፣ ከነጃል መሮ ጋር አንድ ነው ሲታገሉ የነበሩ እጅ ሰጥቶ የገቡ አሉ። ነጃል ፈቀደ አብዲሳ የሚባል ነጃል ሰኝ ብዙ ናቸው የገቡ አሉ። አሁን እነ ፈቀደን ሲያስገቡ ምንድነው ያሉ? አማራ እኮ ተነሳብን፣ እናንተ ተራ ዲሞክራሲን ትጠይቃላችሁ፣ ግን ደግሞ አማራ ተነሳብን ብሎ ስለዚህ አብረን አማራውን እንዋጋ ብሎ ነው እነ ፈቀደን ያስመለሱት ከጫካ። እነ ፈቀደ ስልጠና ወስዶ ይሄንን ጭንቅላቱን አስተካክሎ የተመለሰ አማራን ለመውጋት ነው። ከዛ ፈቀደ የሚመራው አሁን ሪቤሎላ አለ ሽምቅ ተዋጊ። ይሄ ፈቀደ የሚንቀሳቀሰው ለምሳሌ ጋርዲያን ያወጣው ፈቀደ የመራው የቶሌ ጭፍጨፋ ረሳን አይደለ? በቃ እሱንም ቶሌ ላይ ህዝብ ተጨፍጭፎ ማን ነው የጨፈጨፈው? ፈቀደ አብዲሳ። ያኔ ምንድነው የተባለው? የኦሮሞ ነጻነት ሰራዊት ሸኔ የሚሉት እነሱ ሸኔ ይላሉ። ሸኔ ነው የማሸኔ ነው የፈቀደ አብዲሳ ሸኔ። አሁንም ፈቀደ አብዲሳ ሲፈልግ አዲስ አበባ ይቀመጣል፣ ሲፈልግ ሻምቡ ይቀመጣል፣ ወለጋ ይቀመጣል። እንደዚህ የጠጣ የራሱ ሪቤሎላ ያደራጃል። ሄድና ጨፍጭፍ ሲባል ይጨፈጭፋል። ምን ለማለት ነው? እነኚህ ብዙ ናቸው። በነገራችን ላይ ነፈቀደ ብቻ ሳይሆን አሁን አበበ ገረሱ የሚባል ከድሮ የመከላከያ ሰራዊት አባል ነበር። ሽሬ አካባቢ ነበር። ከሽሬ አስመራ ገባ ኦኔግ ሆኖ፣ ከአስመራ ደግሞ ግብጽ ገባ።